እንድትሆን አድርጎ ክርስቶስ በምትሃት ሳይሆን በድንቅ ተአምራት በጸጋ ሳይሆን በባህሪ ቸርነቱ በአንድ ቀን ቅኔ ማህሌት ቅድስት አውደ ምሕረት ቤተ መቅደስ አድርጎ ሰርቶ እናንተም እንዲሁ ስሩ አድርጉ ብሎ ካስተማራቸው የተለየ ሌላ አዲስ ትምህርት የለም። ምክንያቱም ኢትንስት ሥርዓተ ዘአንበሩ አበዊከ አባቶች ያስቀመጡትን ድንበር ወሰን ሚዛን ስፍር መጠን ልክ ቁጥር አትንካ፣ አታፍርስ፣ አትበትን ተብሏል። ስለዚህ ጠቢቡ ሰሎሞን በመጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 3 ላይ ስንመለከት የሰራው ስራ ያየለት የተመለከተለት መልካም መሆኑን አይቶ ያመሰገነለት አምላካችን ቅዱስ እግዚአብሔር ነው። ሰሎሞን አስቀድሞ ቤተ መቅደስ ለመስራት ከመናገሩ አስቀድሞ አባቱ ልበ አምላክ የተሰኘ ነቢየ እግዚአብሔር ቅዱስ ዳዊት ለእግዚአብሔር ቤተ መቅደስ ለመስራት አስቧል። ከሀሳብም አልፎ ወደ ሥራ ገብቷል። ነቢዩ እንደነገረ ሁሉ የኛ ሁሉ ከኛ ሁሉን ለኛ ያልሆነ ድርሻ ስላለ ሁሉ ከሱ ሁሉ በሱ ሁሉ በሱ የሆነ እግዚአብሔር ብቻ ስለሆነ ዳዊት ለእግዚአብሔር ቤተ መቅደስ እሰራለሁ ብሎ ቢያስብ ወደ ጅምር ሳይቀርብ የቀረ ነው። አኮ አንተ ዘትነድቅ ሊተ ቤተ ለስሜ ወመካነ ለማኅደርየ ቤተ መቅደስ መኖሪያዬን መገኛዬን የምትሰራልኝ አንተ አይደለህም። ዳኤሙ ሰሎሞን ዘይወስድ እምኀቆየከ ይነድቅ ሊተ ቤተ ለስሜ ወመካነ ለማኅደርየ ነገር ግን ከአንተ አብራክ የሚከፈል ከአንተ የሚገኝ የሚወለድ ቤተ መቅደስ በልጅህ በሰሎሞን በጥበበኛው ይሰራልኛል ብሎ ስለነበረ ክርስቶስ በብሉይ ኪዳን መጨረሻ በአዲስ ኪዳን መጀመሪያ ዋዜማ ላይ ስለነገረው እግዚአብሔር የለመኑትን አይነሳም፣ የነገሩትን አይረሳም። ነገር ግን ለጊዜው ሲቆይ እኛ ደግሞ ትዕግስተኞች አይደለንምና ተስፋ ቆርጠን ግራ እንዳንጋባ መረጋጋት ያስፈልጋል። እግዚአብሔር ለዳዊት የገባለትን ቃል ኪዳን ሰሎሞን ሲደርስ ለእግዚአብሔር ቤተ መቅደስ ሰራ። የእግዚአብሔር ምስጋና ቦታ ያስፈልጋል አለ፣ አነጸ። ለምስጋና ነው። እግዚአብሔርም እንደተቀበለው ሲያስረዳው በፊት የለመነህን ጸሎትህንና ልመናህን ሰምቻለሁ። ስሜ በዚያ ለዘላለም ያድር ዘንድ የሠራውን ይህንንም ቤት ቀድሻለሁ። ዓይኖቼና ልቤም በዘመኑ ሁሉ በሁለተኛው ነገሥት ሁልጊዜ ነው የሚለው። በአንደኛው ነገሥት በዘመኑ ሁሉ ከጊዜ ዘመን ይበልጣል። ከዕለት ዕለታት፣ ከሳምንት ሳምንታት፣ ከወር ወራት፣ ከዓመት ዓመታት እንደሚበልጡ ዘወትር በየቀኑ ከሚለው በዘመኑ ሁሉ በዚያ ይሆናሉ ዓይኖችና ልቤ። ይህንን ታሪክ የሚያውቁ የተረዱት እስራኤልና ፋርስ ባቢሎን ወይም ልዳ ያለው ሩቅ ምስራቅ እንግሊዝ ተቀራራቢዎች ስለነበሩ በተወለደው በሰባተኛ ዓመቱ በሕፃንነቱ በልጅነቱ ለእግዚአብሔር ወታደር፣ ለእግዚአብሔር ሰራዊት፣ ለእግዚአብሔር አገልጋይ ራሱን ያዘጋጀ የሰማዕታት አለቃ፣ የሰማዕታት ሹም፣ የልዳ ሰማዕት፣ የእግዚአብሔር ሰማዕት ከመባሉ አስቀድሞ ብዙ አላውያን ነገሥታት፣ መናፍቃን፣ መኳንንት የተነሱበት ዘመን ስለነበረ ቅዱስ ጊዮርጊስ በአባቱ
በእናቱ ቤት መኖርን አልወደደም። አብደርኩ እትገደፍ ውስተ ቤተ እግዚአብሔር እምእንበር ውስተ ቤተ ኃጥአን። በዚህ ዓለም ከሚኖሩ ሰዎች ጋር በኃጢአተኞች፣ በነውረኞች፣ በግፈኞች፣ በገራፊዎች፣ በአሳሪዎች፣ በገዳዮች፣ በአፈናቃዮች፣ በክፋተኞች፣ በነውረኞች፣ በአስኮናኞች፣ በተኮናኞች ቤት ከመኖር ይልቅ በእግዚአብሔር ቤት መጣልን፣ መወርወርን፣ መቅረትን አብደርኩ ወደድኩ አለ ቅዱስ ዳዊት። ሊቀ ሰማዕታት ቅዱስ ጊዮርጊስ ከእናትም ከአባትም ከወንድም ከእህትም ከወገን ከዘር ማንዘርም ከዘመድ አዝማድም ይልቅ በእግዚአብሔር ቤት መውደቅን፣ ለእግዚአብሔር መገዛትን፣ ለእግዚአብሔር መታዘዝን በአላውያን ነገሥታት በመናፍቃን መኳንንት ፊት የእግዚአብሔርን ቸርነት መናገርን ቆርጦ የተነሳ በሰባተኛ ዓመቱ ነው። እውነት ዛሬ ለሞት አይደለም፣ ለእርዛት፣ ለግርፋት፣ ለረሃብ፣ ለጽም አይደለም፣ ለስደት አይደለም፣ ለእሳት አይደለም፣ ለወፍጮ አይደለም፣ ለመጋዝ አይደለም። ወደን አሁን ወደ ቆሎ ትምህርት ቤት ወደ አብነት ትምህርት ቤት ልጆቻችን እንዲገቡ ለመጋበዝ አባቶች፣ እናቶች፣ አያቶች ፈቃደኞች ናችሁ? ወንድሞች አላችሁ? ኦርቶዶክስ ተዋሕዶን አሁን ወጥ እያስታወስን ነው። ሁላችንም የቅዱስ ጊዮርጊስን ስራ እየሰራን ነው ብለን ራሳችንን ብንጠይቅ እጅግ ራሳችንን በራሳችን መልሰን ለፍርድ የምንጋለጥ ነው። ቅዱስ ጊዮርጊስ ግን ወእነግር ስምዐከ በቅድመ ነገሥት ወኢይትዐፈር፣ በነገሥታቱ ፊት የውም እውነት በሌላቸው ከፍ ብሎ አንገትን ዝቅ ብሎ ባትን በሚቆርጡ፣ በሚሰቅሉ፣ በሚፈጩ፣ በሚያቃጥሉ፣ በሚበትኑ ፊት ቸርነትህን፣ ምሕረትህን፣ ይቅርታህን፣ ቅዱስ ስምህን እመሰክራለሁ፣ እናገራለሁ፣ እሰብካለሁ፣ አስተምራለሁ፣ አሳምራለሁ፣ አጠምቃለሁ፣ እቀድሳለሁ፣ አቁርባለሁ፣ አጸድቃለሁ ብሎ የተነሳ ንጹሕ ቅዱስ የእግዚአብሔር ሰማዕት ነው። ስለሆነም ሌሎች እንደምታውቁት ጥር 18 ቀን ሕይወቱን አሳልፎ ከምድር አስወግዶ በወፍጮ ወፈጭቶ በየተራራው ቢበትኑት ሳሩ ቅጠሉ አንደበት እያወጣ ሳሩ ቅጠሉ በራሱ ላይ የቅዱስ ጊዮርጊስን ስም እየገለጠ እኔ የእግዚአብሔር ምስክር ቅዱስ ጊዮርጊስ ነኝ ይለው ነበር። ፋርስ ባለ ይህንን ያወቁና የተረዱ በልዳ ሀገር ለቅዱስ ጊዮርጊስ ቤተ ክርስቲያን መሰራት አለበት ብሎ ሰርተው ፈጽመው በዛሬው ቀን የቅዱስ ጊዮርጊስ የመጀመሪያው ማለት ነው። ቅድም እንዳልኳችሁ የእመቤታችን ቤተ መቅደሷ የታነጸላት ሰኔ 20 ቀን በተአምር በእግዚአብሔር ቸርነት በእግዚአብሔር እጆች በቅዱሳን ሐዋርያት እጃዊነት የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን የተቀደሰው ቅዳሴ ቤቱ የተከበረው ሰኔ 21 ቀን ነው። በየዓመቱ እመቤታችን ቤተ ክርስቲያኗ ባለበት እመቤታችን ደባል ባለችበት ቅዳሴ ቤቱን ማክበር ቤተ ክርስቲያኑ ተሰርቶ በዛ ጋር ስለተመረቀ በዛ ጋር ስለተባረከ ብቻ አይደለም፣ መሰረታዊ ነው። ይሄም አይነካ ቀኖና ነው፣ አይነካ